ይስጥልን የቻሊያን ቤተሰቦች እንዲሁም ተከታዮች በሙሉ ዛሬ የምናየው የኒኪ ላይፍ የሆስት እና የኤጀንት ፖሊሲዎች እና የመመሪያ ፖሊሲዎችን የምናይ ይሆናል። የኒኪ ላይፍ ቪዲዮ የደሞዝ የእድገት ደረጃ እና የኤጀንሲ ፖሊሲ መመሪያ ይሆናል የምናየው ማለት ነው። አንድ ኤጀንት ወይም ቢዲ ምን መስራት አለበት፣ የስራ ደሞዙስ እንዴት ነው መዋቅሩ የሚለው ነው ከዚህ ጋር የምናየው። እንዲሁም የቢዲ ቢዝነስ ዲቨሎፕመንት እና ዋና ኃላፊነት፣ የሆስት እና የኤጀንሲ ምልመላ። አንድ ኤጀንት ለሆስቶችን በተለያየ ሶሻል ሚዲያ የመቅጠር እና የመመልመል እንዲሁም ሆስት ደግሞ ላይቭ ስትሪም መመሪያ መሰረት በቀን መስራት ያለባቸውን እሱን መስራት ይኖራል ማለት ነው። እኔም ፈጠን እያልኩ ስለሆነ እናንተ ፓውዝ እያላችሁ ከዚህ ጋር ስላይድ ያስቀመጥኩትን ፓወር ፖይንቱን ማንበብ ትችላላችሁ ማለት ነው። ከዚህ በመቀጠል የቢዲ መሰረታዊ የደሞዝ ደረጃ ይላል ማለት ነው። ኤ ለሆነ ሰው እንደምታዩት በሰንጠረዥ ከደረጃ 5 ድረስ አለ የደረጃ እያንዳንዱ። ሲ ለሆነ ደረጃ የሲ ደሞዛቸው $300 ነው ማለት ነው። የመጀመሪያ በሶስተኛው ሳምንት አልፎ አራተኛው ሳምንት ላይ በወሩ ይህን ደረጃ አስጠብቆ ሶሪ ያው ጉንፋን ትንሽ ስለያዘኝ ነው። ሶስቱን ሳምንት ሂዶ አራተኛውን ሳምንት በዛ በያዘበት ደረጃ የሚደርስ ከሆነ የሙከራ ጊዜ $300 ያገኛል ማለት ነው። ደረጃ ቢ ለሚባሉ ለነዚህም ደግሞ ቢዲ ላሳሰቡ ይህም እንዲሁም $300 የሚያገኝ የመጀመሪያ የሙከራ ጊዜ ይላል እንደምታዩት። ከዛ ኤ ደረጃ የሚባሉ $500 ከዚህ ቢዝነስ ማለትም ቦነስን ሳይጨምር ማለት ነው። እንዲሁም የደረጃ እድገት የምዘና መስፈርቶች እና ቦነሶች ይላል። ቦነስ እንዴት ይገኛል የሚለው የሙከራ ጊዜ ዝማኔ የመጀመሪያ ወራት የሙከራ ጊዜ እንዲሁም ደግሞ የደሞዝ መጠን እና በሙከራ ጊዜ ውስጥ የመደበኛ 6% ይሆናል። ይሄ ለዚህ 500 እና እንዲሁም 300 ያለ ቦነስ አለው ማለት ነው። አንደኛው ወር ግብ አጠቃላይ የእድገት ገቢ የሚሆነው እስከ አንድ የነበረው እስከ $1000 የማግኘት ይችላል በፐርሰንት ማለት ነው። ሁለተኛውም እንደዚሁ እንደምታዩት በየሳምንቱ የሚያገኘው ይሄ ከሆነ በወር ደግሞ $300 ያላነሰ ያገኛል ማለት ነው። እንዲሁም ከዚህ ጋር የደረጃ እድገት የምዘና መስፈርቶች እና ቦነሶች የሚለውን አሁንም እናያለን ድጋሜ። ከዚህ ጋር የሙከራ ጊዜ ማለት የመጀመሪያውን ያገኘውን የሳምንታዊ ኮሚሽን እና እንዲሁም ደግሞ ወርሃዊ ኮሚሽን በአንድ ላይ ተደምሮ የቦነስ ከሆስቶች እንዲሁም ከኤጀንቶች የሚመጣውን የትርፍ ተከፋይ የሚሆንበትን ከዛ ለሱ በቦነስ ይከፈለዋል ማለት ነው። ለምሳሌ በስራችን አንድ ኤጀንት በስራቸው እነሱ ስንት መመዝገብ ይኖርባቸዋል። የሚንቀሳቀስና ንቁ የሆነ ኤጀንት 10 ያስፈልጋቸዋል ማለት ነው። አንዱ ኤጀንት በስሩ 10 እያንዳንዱ አንዱ ኤጀንት በስሩ ስንት መመዝገብ ይኖርበታል? 10 ይመዘግባሉ። አስሮች ደግሞ $3 ያላነሰ ማንቀሳቀስ አለባቸው ማለት ነው። ያ ብቁ የሆነ ኤጀንት እንሆናለን እኛ ማለት ነው። ስለዚህ የኛ ስራ ሊሆን የሚችለው ኤጀንቶች ምንድነው? በመጀመሪያ አዲስ የሆኑትን ሰዎች ሲመጡ መጀመሪያ ማሰልጠን፣ ካሰለጠነ በኋላ ደግሞ ኤጀንት ማድረግ፣ ኤጀንት ከሆኑ በኋላ ደግሞ እነሱ በስራቸው ሰዎችን እንዲመዘግቡ ማድረግ ነው ማለት ነው። ይሄ ስላይድ ያስቀመጥኩትን እናንተ ታዩታላችሁ በማለት ነው። እኔ ፈጠን እያልኩ የምቀመጠው ያው ለቪዲዮ ፍጥነት ስላለ ከዚህ ጋር እንደምታዩትኝ ተጨማሪ ቦነስ ያልኳችሁ እነዚህ ናቸው ማለት ነው። ይሄ ከደሞዛችን ባሻገር የምናገኘው የቡድን ገቢ ጭማሪ ነው ይሄ። ስለዚህ ወርሃዊ ቦነሶች የሚባሉት $100 እንዲሁም ከዚህ 100ም አለ ከዚህ $600 አለ። ከዚህ ጋር 15 ተጨማሪ የምናገኝበት $15 የምናገኝበት ደግሞ ልክ አሁንም በስራቸው እነዛ ከ10 በላይ ሲመዘግቡ ኤጀንቶች ማለት ነው።
እሺ የኤጀንት እና የሆስት ስንብት መውጫ ኤግዚት ፖሊሲ የሚለውን የምናይ ይሆናል። አንድ ሆስት ከኤጀንትነቱ ወይም ከገባው ኤጀንት ለመውጣት ምን ማድረግ አለበት የሚል አለ። በሁለትዮሽ ምልከታና በ48 ሰዓት ህግ የመውጣት መብት ያላቸው ሆስቶች አሉ። እነሱ ወዲያውኑ እንደመጡ ጆይን ካደረጉ የማይመቻቸው ኤጀንት ከሆኑ በ24 ሰዓት ውስጥ የመውጣት መብት አላቸው። ከዛም በኋላ ግን እንዲሁም በመጀመሪያ አንድ ሆስት ጆይን ከማድረጉ በፊት የተቀመጠ ፖሊሲ አለ። ደሞዝ የሚባል ነገር አለ። እንዲሁም ደግሞ ቢያንስ ብቁ የሆነ ስልጠና ያሰለጥናል ወይስ እንዴት ነው የሚል ነገር ስላለ አንድ ሆስት በደንብ ተከታትሎና እንዲሁም ኤክስቼንጅ አድርጎ እንዲሁም ሰዎችን ኢንቫይት አድርጎ የሚሰራ ካለ ሆስትም ደሞዝ ስላለው ማለት ነው። በማን በኤጀንሲው ነው። ኤጀንት ደግሞ ሌላ አጠቃላይ ኤጀንት አለ። ያ ኤጀንት ለምሳሌ የኔ ኤጀንት ኤጀንት ይለውና ጠቅላይ የሚጠቀልል ከላይ ስላለ ለምሳሌ 20 ኤጀንቶችን የሚያስተዳድር አንድ አድሚን ቢኖር ወይም አንድ ኤጀንት እንትን ቢኖር ያ ነው ለእኔ ደሞዝ የሚሰጠኝ። እኔ ደግሞ ከዛ አንስቼ ደግሞ ለሆስቶች ማለት ነው። ስለዚህ ሲወርድ ስለዚህ አንድ ሆስት ከገባ በኋላ ደሞዝ አለው። በደሞዝ ካልተስማማ ያመለክታለኝ። ካመለከተ በኋላ ያመለከተው የደረጃ ጥያቄዎች አሉ። ለምሳሌ ዛሬ አመልክቶ ከሆነ ያ ኤጀንቱ አፕሩቭ ካላደረገለት የኤጀንቱ አፕሩቭ ካላደረገለት ወደ ካምፓኒው ወይም ወደ ድርጅቱ ያመለክታል ማለት ነው። ካመለከተ በኋላ ይሄን ስላይድ ያስቀመጥኩትን እናንተ ታዩታላችሁ። ስለዚህ ካመለከተ በኋላ ያ የሆስቱ ጥያቄ ወደ ፕላትፎርሙ ጥያቄ ሶስትዮሽ ጥያቄ ያቀርባል። ካቀረበ በኋላ ይሄኛው ኤጀንቱ አፕሩቭ ካላደረገለት ምን ይፈጠራል ማለት ነው? ስክሪንሾት አቅርብ ይባላል። አንድ ሆስት ያ ያቀረበው የሆስቱ ስክሪንሾት ተቀባይነት ካለው ለድርድር ይቀርባል። ያ ድርድር ተቀርቦ ኤጀንቱ እንደገና ድጋሚ ይህ ሰው ይህ ሆስት ታንተ ጋር ወይም ሌላ ፕላትፎርም ያስተዋውቃል ሶስትዮሽ፣ ታዲያ ደግሞ እንደዚህ የጾታዊ ትንኮሳ፣ ስድብ፣ እንደዚህ ነገሮች ደሞዝ አለመክፈል፣ እነዚህ ነገሮች ሲሆኑ ያ ሆስት ጥያቄ ያቀርባል ማለት ነው። ሆስቱ ጥያቄ የሚያቀርበው በዚህ መሰረት ነው፣ መጀመሪያ ተስማምቶ ስለገባ። ይህን ነገር እነሱ ያዩትና ካዩ በኋላ አሁንም ኤጀንቱ ጥያቄውን አልቀበልም ብሎ አሁንም ሲያፈርስበት ድጋሜ በሰባት ቀን ውስጥ ድጋሜ ዙሪያ ያመለክታል ያ ሆስት። አሁንም ድጋሜ ሲያቀርብ ግን በምን መውጣት ይችላል? አንደኛ በገንዘብ መውጣት ይችላል። ያለምንም ነገር ከኤጀንቱ ፍቃድ በራሱ ገንዘብ መውጣት ይችላል ማለት ነው። ሌላው ኤጀንት የሆነው ሰው አንድ ጥያቄ ሲጠየቅ የጥያቄ የተጠየቀው ኤጀንት ምላሽ የማይሰጥ ከሆነ በራሱ በሰባት ቀን ይለቀቃል ማለት ነው። ነገር ግን ያ ኤጀንት ካንስል ካደረገብንና አፕሩቭ ሳያደርግልን ከቀረ ካንስል ካደረገው ድጋሚ የምንጠይቅ ይሆናል ማለት ነው። በፖሊሲው አማካኝነት እነሱ እንዲለቀቅ ያደርጋሉ ማለት ነው። ሌላው የሆስቱ ተደጋጋሚ ያልተረጋገጠ መረጃ የሚያቀርብ ከሆነ ግን መውጣት አይችልም ማለት ነው። ስለዚህ አንድ ሆስት ከኤጀንት ለመውጣት ምን ያለበት መረጃ ማቅረብ አለበት። እንዲሁም ደግሞ ኤጀንቱ ማያሰራው ከሆነ ኤጀንቱ ከስራው ከሌለ ወይም በዚህ ንቁ ያልሆነ አክቲቭ ያልሆነ ኤጀንት ከሆነ ግን ልክ ጥያቄው ተቀባይነት ያገኛል። ምክንያቱም ስንጠይቅ ለምሳሌ በምንፈልገው ቋንቋ አይ እኔ እንደዚህ ነው መስራት አልቻልኩም፣ ኤጀንት የለም፣ እንዲሁም ደግሞ ኤጀንት መሆን እፈልጋለሁ ብሎ ጥያቄ ያቀርባል። ጥያቄ ካቀረበ በኋላ ቀጥታ ዳይሬክት ወደውኑ ወደ ኤጀንት እንዲሆን ፍሪ ያደርጉታል። እሱ የሚፈልገው ሂዶ ይገባል ማለት ነው። ስለዚህ እነዚህን ይመስላሉ። ለመድገም ያክል እናንተ እያቆማችሁ እነዚህን ከዚህ ጋር ስላይድ ያስቀመጥኳቸውን ታይባላችሁ። ሌላ ጥያቄ በሚኖራችሁ ሰዓት እንዲህ ጠይቃችሁኝ እኔ ምላሽ ምሰጥ ይሆናል። በስሬ ያላችሁ ማንኛቸውም ሆስቶች ወይም ኤጀንቶች መጠየቅ ትችላላችሁ። እንዲሁም የቻናሌ ተከታዮች ደግሞ ይህኛውን አፕ ተጨማሪ መስራት የምትችሉት አላችሁ፣ በውስጥ መስመር አዋሩኝ። በማንኛውም ጊዜ አለሁኝ እኔ አብረን መስራት እንችላለን።
ጥያቄ ሲኖራችሁ ኢንቦክስ አድርጉልኝ። የቴሌግራም አድራሻዬ ከታች ዲስክሪፕሽን ቦክስ ማስቀመጥ ይሆናል። አብረን እንሰራለን። አመሰግናለሁ።